ለኔ ለእናንተ ለሁላችን እንዴት አላችሁ የማህደር ቤተሰቦች? ዛሬ በማህደር ፕሮግራማችን ፋይላችን የመዘዝነው ፋይል አያገባኝም ወይም እስከምን ድረስ ነው የሚያገባኝ አይመለከተኝም እያልን የምንላቸው ብዙ ነገሮች አሉ። አንዳንድ ቦታ ላይ የማያገባን ቦታ ላይ ሲያገባን ይገኛል። የሚያገባን ቦታ ላይ ደግሞ አይ ብለን ወደ ኋላ ስናፈገፈግ ይታያል። ስለዚህ ጉዳይ ለመወያየት ዛሬ እንግዳ ይዤላችሁ መጥቻለሁ። እንኳን ደህና መጣ ሞኬ። እንኳን ደህና ቆይሽ። ራስን አስተዋውቅልኝ እስቲ። መኮንን መንገሻ እባላለሁ። ይሁን አስተማሪ ነው። አዎ ያገባኛል የምንለው ይሄ ያገባኛል አያገባኝም የምንለው በጣም ሰፊ ርዕስ ስለሆነ እኔ ግን ዋና ጉዳይ የዚህን ፕሮግራም ትኩረትም ማህበራዊ ኢሹን ስለሆነ ስለ ማህበራዊ ኢሹ እናንሳውና ያገባኛልና የአያገባኝም ድንበሩ የቱ ጋር ነው? መጀመሪያ ምን አገባኝ ስንል ስለ ኃላፊነት ነው የሚመጣልኝ። መጀመሪያ ኃላፊነት የት ድረስ ነው የኔ ኃላፊነት እና መስመር አለው ለከት ያገባኛል ስትይ ስለምን ጉዳይ የት ድረስ አያገባኝም የምትይበት ደረጃስ የት ድረስ ነው? እሱ ግላዊ ነው፣ ከሰው ሰው ይለያያል። ነገር ግን ደግሞ በጋሪዮሽ የምንጠቀማቸው አሉ። ለምሳሌ ወላጆች ስለ ልጆች የት ድረስ ያገባቸዋል በደፈናው ወላጅ ተብሎ፣ አስተማሪዎች ስለ ተማሪዎች የት ድረስ ያገባቸዋል እየተባለ ማለት ነው። መስመር አለው፣ በጋራ የሚሰጥ አለ፣ በግለሰብ ደረጃም አለ። ብዙ ጊዜ ግን መቀላቀሎች ስላሉ ነው እኔ አያገባኝም እንላለን። ያ ጉዳይ በግል ለኔ የሚመለከት ሊሆን ይችላል፣ በግል ደረጃ ነው። ነገር ግን የኔ አይደለም እንላለን። የማን ነው? አይ የበላይ አካል ወይም ሌላ አካል ነው የሚሰራው። የሚመለከተው አካል ጋር ሂድ ትባያለሽ፣ በቢሮም ብትይ ወይ ደግሞ ጎረቤት ሲቆጣ ልጅ በፊት እኔ ባደኩበት ለምሳሌ እየተኮረኮምኩ ነው ያደኩት። በቤተሰብ ብቻ አይደለም በጎረቤት መንገድ ላይ ያልሆነ ነገር ስትሰሪ ስትገኝ ትኮረኮሚያለሽ። ምን አገባህ አትይውም ጎረቤትሽ። አሁን ላይ ግን ልጄን ምን አገባህና መታኸው ብሎ የሚጠይቅ ወላጅ አለ። ስለዚህ መስመሩ በግለሰብ ደረጃ እየተወሰነ መጣ ማለት ነው። ስለዚህ ምን አገባኝ አያገባኝም ስንል ስለምን ጉዳይ መጀመሪያ መለየት ያለብን ማን ነው የሚያገባውስ? የት ድረስ ነው? የተጻፈ ነገር የለንም። ስምምነቶች ናቸው፣ በማህበረሰብ ውስጥ የተሰሩ በጊዜ ሂደት ውስጥ የዳበሩ ስምምነቶች ናቸው። አሁን ላይ ግን ገዝፈው የሚታዩት አብዛኛው እነዚህ ስምምነቶች እየፈረሱ ሁሉም እኔ የለሁበትም ነው። ማን ነው ያለበት ብለሽ ቆም ብለሽ ስትጠይቂ ግራ ይገባሻል። ማን ነው የሚመለከተው ይሄ ጉዳይ? ያው ሁሉም ኃላፊነትን የመሸሽ ነገር ነው የሚያየው ያለውትና እንደው ስፔሲፊክ እናድርገውና ለምሳሌ አሁን የፐብሊክ ንብረቶች ላይ እንሂድ። አሁን አብዛኛው ቦታ ላይ እንደምናየው ከሆነ እነዚህ የተለያዩ እንትኖች ሲሰረቁ እናያለን። ለምሳሌ ቆሻሻ ማስቀመጫ ከየቦታው ተገንጥለው በራቸው ለቁራሬው ሲሸጥ፣ እንዲሁም ደግሞ የነዚህ የቴሌ ገመዶች የኤሌክትሪክ ትራንስፎርመሮች እንትን ይላሉ። ከዛ ውጭ ደግሞ እንደገና በተለያዩ መስሪያ ቤቶች ምናልባት ወረቀት ሊሆን ይችላል ከመንግስት መስሪያ ቤት የሚወሰዱ ለግል ጥቅም የሚውሉ ናቸውና ለምንድን ነው የመንግስት ንብረቶች የኛ እንደሆኑ ማይሰማን? ቆንጆ ሀሳብ መጣሽ። የመንግስት ከሆነ የመንግስት ከሆነ መኪናም ሲነዳ ካየሽ የገልሽ ከሆነ ገጭ መንገድ ውስጥ አትገቢ። የመንግስት ከሆነ የመንግስት ነው። መንግስት ማን ነው ማለት የመንግስት የት ጋር ነው መስመሩ? ቅድም ያልኩሽ ማለት ነው። እኔ አይደለሁም እዛ መንግስት መስሪያ ቤት ውስጥ ያለሁት ማለት ይሄ መንግስት ህዝብ ነው የሚለውን የተለመደ ክሊሼ የሆነው ነገር እንተውና ማለት ነው። እኔ እዛ ጋር አይደለሁ ወይ ያለሁት? ለምሳሌ የመንግስት መኪናውን ለቤተሰብ አገልግሎት መጠቀም፣ ተማሪዎች ትራንስፖርት ወይ ደግሞ ለቤት አስቤዛ መጠቀም ይሄ እኮ ምን ችግር አለው ትባያለሽ። ያየውም ሰው አያገባኝም ይልሻል። ያገባኛል ብሎ ሹፌሩ እንኳን እምቢ ቢል ነገ ባረራለሁ እና ይፈራል። አሁን ይሄ መንግስት የምንለው ስርዓት ወይ ደግሞ ህግ እዛ ጋር ያለው ነገር አይከላከለኝም በሚል አብዛኞቻችን አይ ብከስም ማንም ስለማይሰማኝ እንጀራዬን ልብላበት ምን አገባኝ እያየሽ እንዳላየ ትሆኛለሽ። ይሄ ነገር ምን እየፈጠረ መጣ? በዛኛው በኩል ያሉትን ሰዎች መብታቸው እንደሆነ ይሄ ነገር የኔ ነው ይገባኛል አድርጓለሁ። ከዛ አንድ ቀን ሌላው ምናልባት የኔ ቢጤ ደረቅ ይመጣና ለምን ብሎ ሲጠይቅ ማን አንተ ተባያለሽ? ከዚህ በፊት እኮ እንዲህ ነው የምንሰራው አንተ ምን አገባህ? አይ እኔ እኮ ስራዬ ለምሳሌ ሹፌር ነኝ፣ በዚህ ሹፌርነቴ ይሄ ነው፣ ከዚህ በላይ ማድረግ አልችልም ስትይ ሌሎች መጎሳቆሎች ይመጣሉ። መባረር ሊሆን ይችላል፣ መቀነስ፣ ከስራ ዝቅ ማለት ሊሆን ይችላል እና የመሳሰሉት። እሱ ፍራቻ ምን አገባኝ። ትራንስፎርመር እኮ ይሰረቃል ታዩ ሌላ እና ተደጋግሞ ዜና ስንሰማ ነበር። ትራንስፎርመሮቹ ሲሰረቁ ቤትሽ መብራት ይጠፋል። ሲሰረቅ እያየሽ ባላ ያዝምት ያለሽ ለምን የመንግስት ነው የግል አይደለም እና ማለት ነው።
እነዚህ ነገሮች ግን የት ድረስ ይመጣሉ ካልሽ ተጽዕኗቸው ቤትሽ ድረስ ይገባሉ፣ አንቺ ጋር ይመጣሉ። አንዳንድ ጊዜ ትንሽ ከፍ አድርገን ስለማናየው ይመስለኛል። ማለት በግል እንትን ብቻ ትመስለናለች ሁነት። ውሃ ትምህርት ቤቶች ውስጥ ዩኒቨርሲቲ ውስጥ ነው ማስተምረው እና ትምህርት ቤት ውስጥ ውሃ ተከፍቶ ሽንቶ የተጠቅሞ ውሃ ከፍቶ ታጥቦ ሳይዘጋው ይሄዳል። ሙሉ ቀን ሲፈስ ይውላል። ያ ውሃ ፈሰሰ ማለት የተጣራ ውሃ፣ ይሄ ውሃና ፍሳሽ አገልግሎት አጣርቶ ለገበያ ያስቀመጠው ውሃ ዝም ብሎ እየባከነ ነው። ብዙ ሰዎች ይሄን አደረጉት ብለሽ አስቢ። በሀገር ደረጃ ይሄ የተጣራ ውሃ መድረስ የሚችልበትን አቅም በተወሰነችም ቢሆን እኔ ቀንሻለሁ ማለት ነው። ምን አለ ዘግቶት ቢሄድ፣ እሱ ዘግቶት ካልሄደ እኔ ያየሁት ምን አለ ዘግቼው ቢሄድ። አይ ታካብጫለሽ ትላለሽ። አረ ዝጋው ስትይ ምን አገባህ ልታስተምረኝ ነው ይልሻል። አንዳንዱን አዎ ልትይ ይገባ፣ አዎ ላስተምርህ። ጸብ ይመጣል ግን በቃ መናገር ካለብሽ መናገር አለብሽ። ነሰሰሪ ለዛ ሰው አይደለም በነገራችን ላይ የምትናገር እዛ አካባቢ ላሉትም የሱን ሐሳብ የሚገዙ ወይ ደግሞ እንዳንቺ አይነት ሐሳብ ኖሯቸው መናገር የፈሩት መናገር እንደሚችሉ ማሳያ ጭምር ነው ማለት ነው። የመንግስት ስለሆነ ግን መንግስት እንዲህ ስለሆነ ምናምን እያልን ግን ስንገፋው ለኔ የሚታየኝ ሁሉ ጊዜ እኔ ራሴን ኃላፊነት ወጥቻለሁ ወይ እኔ እንደራሴ ማድረግ እችላለሁ። እኔ አስተማሪ ነኝ ብዬሻለሁ። የትምህርት ፖሊሲን ማስተካከል አልችልም። የትምህርት ስርዓትን ካሪኩለም መቅረጽ አልችልም። ክላስ ውስጥ ግን ገብቼ ማድረግ የምችላቸው ነገሮች አሉ። እነሱን ላድርግ። ፖሊሲውን ደግሞ ያስተካክል። እኔ የሚያገባኝ እዛ ድረስ እድሉን ሳገኝ ስለ ፖሊሲ መናገር ይችላል። ክፍል ውስጥ ገብቼ ግን ይሄ የማይረባ ፖሊሲያችሁ ምናምን እያልኩ ተማሪዎቹ ላይ ላላግጥ አይገባም። ያገባኛል። ምክንያቱም በቀላሉ እነዚህ ልጆች ወጥተው የሚያስተምሩት የኔን ወንድም እናቶች ወጥተው መርፌ የሚወጉት ምናልባት እኔን ነው። ዞር ብለሽ ካሰብሽው ማለት ነው። አሁን እነዚህን አንተም እንዳልከው ለምሳሌ ይሄን ያገባኛል ብለህ ስትመጣ መጀመሪያው ሪጀክሽን አለው። ሪጀክሽኑ ከባድ ነው። እኔም ብዙ ነገር አጋጥሞኝ ያውቃል። ለምሳሌ አሁን የተለያዩ ለምሳሌ ታክሲ ሰልፍ ላይ ቅድም እየነገርኩ ነበርና እንደዚህ ተሰልፈን መጀመሪያ አካባቢ ነኝ ነው ያለሁት። ልክ ታክሲው መጣ። ልክ ታክሲው ሲመጣ ከኋላ በኩል ያለው ሰውዬ ቀድሞ ገባ። በቆረጣ ገባ። ከዛ ፊት ለፊት የተሰለፉ ሰዎች አሉ። ከዛ ቸኩለህ ነው አልኩት ስለው ሌሎቹ ከኋላ ያሉት ሴትዮዋ እንደዚህ ያዘቻቸው። እሱ ብቻውን ገባ። አፍሯል። ላይክ እንደዛ አይነት ነገር አለው። መልስ አልሰጠኝም። ከዛ እኔ ግን ቆሜ ያን ከፊት ለፊት ያለችውን ያሉትን ሁለት ሰዎች ሶስት ሰዎች አለፉ። ከዛ በሰልፍ ገባን ማለት ነው። እንግዲህ አላውቅም እንደዛ ቸኩለህ ነው ባልል ኖሮ እነዛ ሰዎች ይገቡ ነበር ወይስ አይገቡ? አይ ዶንት ኖ ላይክ እንደዚህ አይነት ነገሮች አሉ። ይሄ ፓሲቭ የሆነው ነው። ሌላ ጊዜ በታክሲው እየሄድን እንደዚሁ የሙዝ ልጣጭ ሙዝ ጣለው ወደ ውጭ። ለምን ጣልክ? አንሳው አልኩት። ምን አገባሽ አንቺ? ማስለሆንሽ ነው አንቺ። ሁለት ነገር አለ። አንደኛው ማስለሆንሽ ነው ላይክ ማንንም አያዘኝም ነገር። ሁለተኛ የጾታ ጉዳይ ነው። አብሶሉትሊ ላይክ ሴቶኜ እንደዚህ የመናገር ነገር ነው በጣም ነው የሚያናድደው። አትሊስት ግን እኔ ምን አስባለሁ መሰለ ሁሉንም ማረቅ አንችልም። ሁሉንም ላይ እንትን ላንል እንችላለን። ግን አትሊስት ፓርት ኦፍ ኢት አይደለሁም እኔ አብሬ ሙዙን አልጥልም። ከቻልኩኝ የሙዝ ልጣጩን አነሳለሁ። ገባ እንትን ያሉ ነገሮች ቆሻሻ አሁን በየቦርሳችን ሰብስበን እንሄዳለን። የተወሰኑ ሰዎች ሲያዩ አሃ ብለው የሚሉ ሰዎች አሉ። ስለዚህ ሁለት አይነት ሰዎች አሉ። አንደኛዎቹ ፓሲቭ ናቸው፣ አንደኛዎቹ ደግሞ አክቲቭ የሆኑ ሰዎች አሉት። ሪጀክሽኑ እንዳለ ነው። እንግዲህ በተለያዩ ቦታዎች ላይ ይሄ ያየሁት ነገሮች ናቸው የሪጀክሽን ጉዳይ። ግን ከዚህ ጋር ተያይዞ ምን ላምጣል መሰለ አሁን ቅድም እንዳለው እነዚህ ይሄ የማህበራዊ እንትኖች ጉዳይ ላይ በዚህ አይነት መልኩ መጣ። በትምህርት ቤት ላይ ስንመጣ ከታች ጀምሮ ወላጅ ሲልክ ወደዛ ሲልካቸው ተማሪዎችን ምንድነው ኤክስፔክት የሚያደርገው? ምን ተማርክ? እንዴት ነበር? ምን ነገር አጋጠማችሁ? ምን አያችሁ ብሎ የነሱን ኦብዘርቭ ያደርግ ነገር አለ ወይስ አሁን ባለን ይሄ የስራው ጉዳይ አለ አይደለም ላይክ ስራ ቢዚ የሚያደርግ ምናምን ብዙ ነገሮች አሉ። ከዛ ጋር ተያይዞ ስለምንከፍለው ገንዘብ ነው የምናስበው። ስለዚህ የነሱን ውሎ የምንረሳው ነገር አለ። በዚህ መሀል ልጆቻችን ያመልጡንና ምን ይሆናሉ? እነዚህን አያገባኝም የሚሉ የማይመለከታቸውን አይነት አይመለከተኝም ኃላፊነት የማይወስዱ ልጆችንም እየፈጠርን እንመጣለን። ይሄን ነገር ከታች ጀምረን ከሰራ ነው ወደ ከፍ ሲሉ ቲኔጀር ሲሆኑ እንዲሁ አሁን አንተ ቀደም እንዳልከው ይሄ ማህበረሰቡ ያሳደገነን አይደል አብዛኞቻችን ያኛውን ኢንቲሜሲ ስለነበር። አሁን ግን ኮንዶሚኒየም ቤት የምንኖር ደግሞ ብዙ አለን እርስ በርስ ማንገናኝ ማንተዋወቅ አይደል። ስለዚህ የሆነች ቤዝ ማስያዝ የለብንም ወይ? የትምህርት ቤቶችስ ኃላፊነትስ በዚህ ጋር ማስተማር ብለን ስንል ኖርምም አለ አይደል የሆነ መስጠት ያለብን ይሄ ከተጻፈው ከአካዳሚክ ውጪ። ስለሱስ ምን ታስባለህ አንተ? ጥሩ ሀሳብ። አሁን ወላጅ ትምህርት ቤት ልጁ ሲልክ ምንድን ነው የሚፈልገው? እንግሊዘኛ አቀላጥፎ እንዲናገርለት እውቀት ተብሎ ሰው ይታሰብ ማለት ቋንቋ እውቀት ነው። ቋንቋ እውቀት ራሱን ይቻላል።
ቋንቋ ስኪል ነው ብያስባለሁ ለዛ ነው እንደዛ ያልኩ እሺ ቋንቋ ባለሙያ ነሽ ትሞግቻለሽ እውቀትነቱ ምንድነው መሰለሽ ራሱን ችሎ በእውቀት ደረጃ ቋንቋ ይጠናል ቋንቋ ማወቅም ቁልፍ ነው ይጠቅማል እዚህ ላይ ይሄ ለምን እንግሊዘኛ ቻሉ ምናምን ወይ ደግሞ ለምን ፎከስ ተደረገ አይደለም ዋናው ነጥብ ነው ያለበት ልጆቹም እንግሊዘኛም ይቻሉ አማርኛም ኦሮምኛም ከምባተኛም ይቻሉ እሱ አይደለም ዋናው ነጥብ ወደ ኋላ ስትመልሻቸው እነዚህ ልጆች በዛ ባህል ውስጥ ያለውን ነገር ግን ምን ያክል ይዘውልሽ መጡ ምን ያክል ተማሩ ከባህላቸው ቋንቋ ባህልን አብሮ ይዞ ይመጣል ባህሉን ይዞ ሲመጣ ደግሞ እኛ ጋር ብዙ ጊዜ የታየ ያለው ምንድነው የባህሉን ይሄ አጓጉል የሆኑት ነገሮችን ነው የምንወስዳቸው በጎቹን ሳይሆን አሁን ያገባኛል ባህልን ለምሳሌ በምዕራቡ የተለመደ ነገር ምንድነው አኗኗር ዘይቤያቸው ግለሰባዊ ሆኗል ግለሰባዊ ሲሆን ስለዚህ የልጅና የቤተሰብ መስመር አለ ክፍል አትግቢ ክፍል አትግባ ደብተሬን አትንካ ልጅ ማለት ገደብ አለው ግን እስከ የት ድረስ የሚለውም ደግሞ አላቸው ልጅ ደግሞ ሲበላሽ ጎረቤት ሆነሽ ምናልባት ቤተሰቡ ሱሰኛ ሆኖ ሊሆን ይችላል ወይ ደግሞ በሆነ ምክንያት ኢሬስፖንሲብል ፓረንቲንግ የሚሉት ኃላፊነት የጎደለው ወላጅ ጸባይ ሲያሳይ ይደውላሉ ደውለው ማህበራዊ ጉዳይ ልጁን እስኪወሰድ ድረስ ያገባኛል ይላሉ ወደኛ ጋር ሰጀው ልጅሽ የቤት ስራ ይሰጣታል ትመጣለች ራይት በራይት ማግኘቷን ብቻ ነው ውጤቷ 99 እና 100 መሆኑን ብቻ ነው ንግድ ሆኗል ትምህርት በሚያሳዝን ሁኔታ ትምህርት ማህበራዊ ግልጋሎት ነው የሚገባው ይሄ ማህበራዊ ግልጋሎት ግን በክፍያ ሊሰጥ ይችላል ያምናሉ በክፍያ ሲሰጥ ከትርፍ ይልቅ ትርፍ ለማምጣት ሳይሆን ይሄ ልህቀትን መፍጠር ዋናው ኤክሰለንስ የሚባለው ማለት ነው መፍጠር እሱን ለማምጣት ነው እንጂ እኛ ትምህርት ቤት እስከ 12 ያክፍል ከ700 600 ምናምን ይሄን ያህል ተማሪ ያመጣ ለማለት አይደለም ደግሞ ፎር ይሄን ያህል አመጣ ለማለት መሆን የለበትም ልጆቹ ሊያመጡ ይችላሉ እንደ ሰው ግን አድገዋል ልጆቻችንን አሳድገናል እንደሱ አሳድገናል ሲባል ቀለሙን ይዘዋት ሊሆን ይችላል ነገራችን ላይ ተመቻች የአካዳሚክ የምትባለው የትምህርት ቤት ህይወቷን ይዘዋት ሊሆን ይችላል በትምህርት ቤት ውስጥ ግን ማደግ ያለባቸው ኃላፊነትን እየተወጡ ኃላፊነትን እየወሰዱ ቤት ውስጥም ማለት ነው ለሚያደርጉት ነገር እየተቀጡ ጥፋትም ሲሆን ድሚት ያደረጉ ነው ማለት ይሄ የተቀጣው ለዚህ ጉዳይ ነው ይሄን ያደረከው ደግሞ የተሸለምከው ለዚህ ነው እየተባለ ማለት ነው ያገባኛልና ያገባኝ የሚመጣ ያኔ ነው እዛው ግን ከወላጅ ነው የምናየው ወላጅ ብዙ ጊዜ የምንሳሳተው የግድ ወላጅ መሆን አይጠበቅብሽም ወላጆች ላይ ያገባኛል ማለት አንተ መቼ ወለድክና ትባያለሽ መንገድ ላይ ግን በህፃን ልጁን በእጁ ይዞ እየሄደ በስተቀኝ በኩል አድርጓት መኪና ሊያጋልጣት ይችላል አዙሮ እስቲ ስለ ምን አገባህ የሚልሽ ወላጅ አለ ይሄንን ወላጅ ነው አይጠበቅብሽ ወላጆች ልጆች ግን ይሄንን እያዩ ያድጋሉ ነው አንቺ ያገባኛል ያልሽ ስቴጂ ያያሉ አንቺ ያገባኛል ስትይ ልክ እንደዛው ማለት ነው ከምትነግራቸው ይልቅ የሚያዩትን ስለሆነ የሚወስዱት በደንብ አድርገው ማለት ነው እንደ ልጅስ ምንድነው የምንጠብቅባቸው ከልጆቻችን ጎበዝ ተማሪ መሆናቸውን ብቻ ነው ወይስ ጥሩ ይሄ ስብዕናቸውን እንገነባዋለን ፊደሉ እንዲዘልቃቸው እንደምናደርገው ሁላ መልካም ስብዕናስ እንዲኖራቸው እናደርጋለን ትምህርት ቤቶችም ጭምር አስተማሪነቱ ዝም ብሎ ስራ ነው ልክ እንደ ቢሮ ስራ ገብተሽ ፈርበሽ እንደምትወጪው ነው እዚህ ላይ የምትፈርሚው የህፃናት ጭንቅላት ላይ ነው የህፃናት ጭንቅላት ደግሞ ነጭ ወረቀት ብዙ ነገር ይወስዳል ካንቺ ስለዚህ ምን ያክል ሰጠናቸው ምን ያክል አሾፈን የልጆች እናት ነሽና አንቺ ምን ነው እንደው ምን ያሰብኩ መሰለህ ትምህርት ቤት ሲባል በእነዚህ አሁን አስተማሪዎች በጣም በሚገርሙ አስተማሪዎች ነው የተማርኩት እድለኛ ነኝ እና እነሱ አስተማሪዎቹ ኃላፊነት ያላቸው ኃላፊነት እንዲሰማን ያደረጉን ነው እኔ ያደኩትና ስለዚህ ነው ስለ አስተማሪነት ትልቅ ክብር አለኝ የማስተማር እንደ ትልቅ ቫልዩ አለኝ እና እኔ በማስተምርበት ሰዓት ትምህርት ቤት ሲሄድ ሳስተምር ሳየው ዋው ላሉ ተማሪው ኢሬስፖንሲብል ሲሆንብኝ ሳይ ድንግጥ እላለሁ ማለት ስለተከፈለኝ ብቻ እዛ ጋር የቆምኩ የሚመስላቸው ብዙ ሰዎች አሉ እኔ እንትን ምለው መስጠት ከምችለው ላይክ በቃ ምችለውን ያህል ሼር ለማድረግ ምናምን ነው ያለውትና ሙያውን ከማክበር ይጀምራል እንደዚሁም ደግሞ ከሚከፈልን በላይስ ምንድነው የምንሰራው ከክፍያም በላይ ነው አሁን ይሄ ኤክስትራ ኢፈርት ይጠይቃል ብለናል አይደለም ይሄ ኃላፊነት ጉዳይ ኤክስትራ ኢፈርት ይጠይቃል ስለዚህ አይከፈልም ስለሚከፈለን አይደለም ኃላፊነት ስለሚሰማህ ነው ነገር የምታረገው ሰዎች ኃላፊነት እንዲሰማቸው የማድረግ ሪስፖንሲቢሊቲም አለበት ማለት ነው ሴም ታይም አስተማሪ ማለት ነውና ሁሌ የሚሰማኝ ያው ስለ ልጆቼ ስለምሳስብ ከዚህ ጀምሮ ኦፍ ኮርስ ልጆች ናቸው ቢሆንም ግን አሳያለሁ እንዳልነው ይሄ የሚነገር አይደለም የሚታይ ነው ቤት ውስጥ ማረጋውን ነገር ነው እንደ ሮል ሞዴል አድርገው የሚሄዱት ያ እሱን እያደረኩኝ ይመጣለሁ የኃላፊነት ጉዳይ ኢንዲቪጁዋል ነው ያስባለሁ አንዴ ለውጥ ይመጣል ያላስብም ይሄንን ጉዳይ ላይ ግን ስናወራበት ስንወያይበት አንዲት ለውጥ ይመጣል እንዲሁም ደግሞ ዝም ያሉ አሉ
ሁለት አይነት ሰዎች አሉ። አውቀው ዝም ያሉ አሉ፣ ምክንያቱም ሪጀክት መደረግን ስለሚፈሩት። እንዲህ ነህ እንዲህ ነህ መባልን ምን አገባህ ቢባል መልስ ያጣል፣ ይፈራል፣ ይሄዳል። እሺ የሆነ ነገር ሲያደርግ ማለት ነውና ስለዚህ እኚህ ነገሮች ስላሉ የማያውቅ ደግሞ አለ፣ ላይክ ሳያውቅ የሚያጠፋ አለ፣ እያወቀ የሚያጠፋም አለ። እሺ የተለያዩ ናቸው እነዚህ ነገሮች። የኑረዲን ኢሳን ግጥም እዚህ ላይ ለምሳሌ እኔ ምን አገባኝ የምትላለችው እኔ ምን አገባኝ የምትሉት አረግ እሱ ነው ሀገሬን ያረዳት እንደበግ የሚል ግጥም ጽፍ ብድግ አልኩኝና ምን አገባኝ ብዬ ቁጭ አልኩ እንደገና ይላል። ብዙ አለ ምን አገባኝ ማለት የለብንም የምንላቸው ጉዳዮችና እንልና ክብ ልፋት ይሆንብናል። መልሰሽ እዛው መነሻሽ ጋር ስለምትደርሺ ማለት ነው። እሱ እንዳይመጣበት ሲባል አብዛኛው ሰው ምን አገባኝ ሀሳቡ ሳይኖር ቀርቶ አይደለም ኤክስፕረስ ማድረጉን ስለሚፈራ ማለት ነው። እሱ አይነት ነገሮች ስላሉበት ኮሚትመንቱን ዋጋም ስለሚያስከፍል ማለት ነው። ዝም ብሎ ነገር አይደለምና እነዚህ አይነት ነገሮች አብዛኛው ሰው ተደብቆ እንዲኖር ያደርገዋል። በግለሰብ ደረጃ ግን ነፃ የሚሆን ሰው የሐዲስ ይመስለኛል በዓሉ ግርማ ላይ ሐዲስ አስተማሪው ክፍል ውስጥ ይገባና ይላቸዋል ነፃ ሰው ማለት ነው ታውቃላችሁ ይላቸዋል። የአራት ክፍል ወይም የአምስት ክፍል ተማሪዎች ናቸው። ዝም ሲሉት ነፃ ሰው ማለት ኃላፊነቱን የሚወጣ ነው እሺ ብሏቸው ጥሏቸው ይወጣልና ከወጣ በኋላ ምንድን ነው ያወራሁት ለነዚህ ልጆች ይገባቸዋል ይላል። ግን ሐሳቡ ይሄ ነው። ነፃ ሰው ማለት ያገባኛል ብሎ የራሱን ከተወጣ በኋላ ከዛ በኋላ ይሄ ማንንም መጠየቅ ይችላል የሚመለከተውን ነገር። ግን አሁንም መርሳት የሌለብን ነገር የማያገባን ነገር አለ። አዎ አሁን ብዙ ነገሮቻችን እየባከኑ ያሉት ለዛ ይመስለኛል። ማለት የሚያገባን ቦታ ላይ ቀርተን እኔ አስተማሪ ሆኜ ክፍል እየቀረው ቁጭ ብዬ እዚህ ጋር ፖለቲካን ስፈተፍት እቆያለሁ። ኦፒኒየን ሊኖርሽ ይችላል ወይም ሀሳብ ሊኖርሽ ይችላል ለምንም ነገር። ግን እዚህኛው የሚያገባሽ ዋናው ነገር አለ። እዚህ ጋር ፖለቲከኞች እኮ አሉ። እኔ ዋናው አስተማሪ ነኝ። ስለዚህ ፖለቲከኛው መጥቶ እኔ ክፍል ውስጥም እንዳይፈለገ መፈትፈት የለበትም። ወይም ደግሞ ልክ እንደዚሁ አንዱ የሚዲያ ሰው መጥቶ እዚህኛው ጋር የሚሰራውን ስለ ሕክምና መፈትፈት የለበትም። የማያውቀውን ነገር አያውቅም። እሱ ላይ ድፍረት የለንም። እንዲህ ምናልባት እስቲ በይኝ እኔ እዚህ ላይ የማወራው ነገር የማይጠመሽ ወይ ደግሞ የማላውቀው ከሆነ አይ እሱን አታውቀውም የምትይኛለሽ ደፍረሽ መልካም አብዛኛው ጊዜ እንላለን። አይ አንልም። እንደውም ምንድነው ያው አክቹሊ በግልም ስለምንተዋወቅ እኚህ ነገሮች ላይ እንላለን። አሁን እዚህም ራሱ ስጋብዝም አንተ ይሄንን ለምትልበት ለምታስብበት ነገር የቆምክ ስለሆንክ ነው ይሄንን እምልህ። ሌሎቹ ጋር ደግሞ አንተኞቹ ጋር ያ ኦፍ ኮርስ አትሊስት እኮ ይሄም ትልቅ ኮንትሪቢዩሽን ነው፣ ኃላፊነትን የመወጣት ነው ብዬ አስባለሁ። ሁሉንም ነገር አውቃለሁ ብዬ አልጀምርም። ለሚያውቁት ሰጣለሁ። ይሄን በማድረጌ ደስ ይለኛል ፐርሰናሊ እኔ በራሴ ማለት ነው። ሶ የት ድረስ ነው ኃላፊነት መወጣት ስትል ባውንደሪውም ይሄ እኮ ነው። የግል ህይወትህ ላይ ስላንተ የግል ህይወት ላይ ሳወራ በኮንፊደንስ አወራለሁ። እሺ በኮንፊደንስ አውቃለሁ ብዬ ነው በቃ ስለዛ ነገር ማወራው። ያገባኛል ብዬ አወራለሁ። እሺ በእኔ ጉዳይ ላይ የሚመለከተኝን የኔ ኃላፊነት በሆነው ላይ ግን ፓሲቭ ሆናለሁ። ያ እሺ ተመልካቾቻችን እየተከታተላችሁ እንደሆነ ተስፋ አደርጋለሁ። እስቲ አንዲት ግጥም አለች፣ እሷን ተከታትለን እንመለስ። ጥሬ ጨው መስለዊ ነበረ የበቁ የነቁ ያወቁ የረቀቁ የሰው ፍጥሮች ለካ እነሱ ናቸው ጥሬ ጨው ጥሬ ጨዋዎች። መፈጨት መሰለቅ መደለዝ መወቀጥ መታሸት መቀየጥ ገና የሚቀራቸው እኔ የለሁበትም ዘወትር ቋንቋቸው። ደበበ ሰይፉ የብርሃን ፍቅር ቅጽ 1። መልሰናል ተመልካቾቻችን። ሌላ አንድ ጥያቄ አለ። ምን መሰለህ አንተ የጋራ ብለን የምንጸየፈው ነገር የለንም? ምክንያቱም እኔ ብቻዬን ነው የምጸየፈው አንዳንዴ ያን ነገር ለምሳሌ ቆሻሻ መጣል በየቦታው የሰው ንብረት መንካት አላግባብ ሰዎችን ወይ መዝለፉ የሆነ ነገር ማድረግን እኔ ስቃወም ከኔ ጋር አብሮ የሚቆም የለም። እሺ እንደውም እኔ ነኝ አይደል የምደረገው። እና የጋራ የምንጸየፈው ነገር የለንም እንዴ? ኖርማችን ይሄንን ነገር እንዴት ነው ጠፍቷል ወይስ አልነበረም? ድፍን አድርጎ አለ የለም ማለት ይሄ ብያኔ መስጠት ነውና አስቸጋሪ ነው። ግን በእኛ ባደግንበት ሁኔታ ላይና ይሄ በዙሪያችን ያየናቸውን ነገሮች ስታስቢው የጋራ የሚባሉ ብዙ ነገሮች ነበሩ። ይሄ ልክ አይደለም፣ አረ ነውር ነው እረፍ የምትባያቸው ከማህበረሰብ ከአካባቢ ይለያያል። አዲስ አበባ ውስጥም ሆኖ ራሱ ወይም ደግሞ አንድ ክፍለ ሀገር ላይ ሄደሽ ከአካባቢ እንደየእንትኑ ይለያያል። ግን አሉ ነበሩ። ለምሳሌ የሰው ሚስት የነጠቀ እኔ እናቴ ስታወራኝ ማስታወስ የሰው ሚስት የነጠቀ ከወሰደ በኋላ እሷም እዛው ከቀረች ሽማግሌዎች ይሰበሰቡና ከዚህ ሰው ጋር የተነጋገረ እሳት ያጫጫረ ውሻ ይውለድ ይላል። እርግማን አይነስ
ማንም ሰው ይሄ ሰውዬ የሆነ ጊዜ ላይ ካሳ ከፍሎ ምናምን ካላስተካከለው በስተቀር ሁሉም እንዲጸየፈው ከላይ ይሄ ማህበረሰቡ ራሱ ያደራጀው የራሱ የሆነ እሴት አለው። ይሄ የሽምግልና ወይም ትልልቅ ሰዎችን መምረጥ ወንዶችም ሴቶችም ከየባህሉ ይለያያል፣ በየባህሉ ማለት ነው። እንዲህ የተደረገ የምትሰማቸው ነገሮች ነበሩ በተለያዩ ቦታዎች ላይ ማለት ነው። አሁን ላይ ምን እየሆነ መጣ? የሚገባኝ የራሴ ትዝብት ነው። የዘመኑ መራቀቅ ወይ ደግሞ ይሄ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ማደግ ወደ ዓለም በጣም ተጋላጭ እንድንሆን አደረገ። የራሳችንን ሳንይዝ ነው ግን እየተጋለጥን ያለ ነው እና የዓለምን ሁሉንም ነገር ማግኘት ቻለ። ሁሉም እውቀት በሚባለው ነገር ከአንድ ክሊክ በኋላ የሚገኝ ሆነ፣ መረጃ ሆነ። እውቀት ማለት እንኳን ይከብዳል፣ መረጃ ሆነ እና አንድ ክሊክ አድርግሽ ሁሉም ሰው ያንን ያገኘዋል። ስለዚህ ሁሉም ተንታኝ ሆነ፣ ሁሉም አዋቂ ሆነ፣ ሁሉም የሞራል ኃላፊነትን መስመር አስቀማጭ ሆነ። ይሄ ማህበረሰቡ ላይ የነበረው የተዋረድ ያለው የሞራል እሳቤን የሚያሰርጸው ምናልባት የሃይማኖት አባት ሊሆን ይችላል፣ ትልልቅ ሽማግሌዎች ሊሆን ይችላሉ፣ የተከበሩ ሰዎች የምንላቸው በዛ ማህበረሰብ ውስጥ ማለት ነው። እነዚህ ሰዎችን የሚሰማ ጠፋ። ይሄ ማለት ግን እነሱ የሚሉት ሁላ ልክ ነው እያልኩም ደግሞ አይደለም። መጠየቅ አለበት። ያገባኛል ብለን የምንጠይቃቸው ነገሮች አሉ። የጋራ ነበሩን ግን እነሱ ነገሮችን አሁን ምን አደረግናቸው? በሙሉ መናድ ሆነ የያዝ ነው። ይሄ በሃይማኖትም የተሰጠሽ ወይም በባህልም የተሰጠሽ ነገር አየኛ ባህል አይረባም ይሄ ትያለሽ። እሺ አይረባም ካልን ምኑ ነው የማይረባው? ቆም ብለን መጠየቅ ያለብን እና ከዛ ውስጥ መምረጥ አለብን። እውን ባይረባ ይሄን ያህል ዘመን ቆየ እንደ ማህበረሰብ ምንድን ያስተሳሰረን? እስቲ አሁንም ቆም ብለሽ እኮ ታስቢው። አሁን እንደ ሀገርም ስንቆም ማህበረሰቡ መንግስትን ታዩ ማህበረሰብ እንደ ማህበረሰብ ምንድን ያስተሳሰረን? ድሩ ምንድን ነው ካልሽ እንደዚህ አይነት መስተጋብሮች አሉ። የጋራ የምንወዳቸው፣ የጋራ የምንጠላቸው፣ የጋራ የምንጸየፋቸው፣ የጋራ የምናከብራቸው ነገሮች አሉ። ግን ቸል እያልናቸው ከላይ አሁን ያው ሙዚቃ ወዳለው እና ዘሪቱ ከበደ ኢንፎርሜሽን አርቲፊሻል የሚለው ዘፈን ላይ ኢንፎርሜሽን በላይ ሰው ከራሱ እንዳይተያይ ትላለች። የኋላውን ማህበረሰብ አይደለም ከራሳችን ጋር እንዳንተያይ ሆነናል። ለምን? ለመረጃ በጣም እየተጋለጠን መረጃው እየተከመረ መጣና ያንን መረጃ በተው ሌላው በፎልደር በሳጥን ማስቀመጥ እንኳን አቃተን። ቁጭ ብለን እሱን መተንተን ይቀርና ማለት ነው ያለው የሌለው የሚለው። ስለዚህ የምንሰየፋቸው በርካታ ነገሮች ነበሩ። እነሱን ነገሮች ግን ይሄኛው አዲስ የምንጨምራቸው መረጃዎች በደንብ ሳይጣሩ ናቸው። ደግሞ ዝም ብለን ነው የምናግበሰብሰው። ያግበሰበስናቸው ነገሮች ብልጭልጭ ናቸው። ውስጣቸው ጥልቀት የለውም ወይ ደግሞ እኛ በጥልቀት አልተረዳናቸውም። ስለዚህ ምን ሆነን ማለት ነው ሁላችንም ምሳሌ በትንተኛ ለሆነ ወደ አንድ አቅጣጫ የሚሰበስብ አይነት ነገር አይደለም ያለን ነገር። ያ ምን እያደረገን መጣ? ስለዚህ መሰረታዊ ለሆኑ ነገሮች እንኳን አንዱ ሲነሳ እንትን ነው እየተባባለ ይሄ ማጣጣል አንዱ እውቀት ሆኗል። በነገራችን ላይ አሁን ላይ የአዋቂነት መገለጫ ያለንን ነገር ማርከስ፣ ማጣጣል ምንድነው ይሄና ምናምን ነገር ማለት ሆኗል። ማወቅም ይመስለናል እሱን ማድረግ። እውነት ነው። ግን እኔ የሚገባኝ መጠየቅ ነው። ያንን ነገር መጠየቅ አለበት። ምንም ነገር አለበት፣ መፈተሽ አለበት፣ መመርመር አለበት። ስትጠይቂ ነው ወደ መልስ የምትሄጂው። እንዳልኩሽ ያለው ነገር አለ። ይሄ እዛ ማህበረሰብ ውስጥ ያቆየው ነገር በቀላሉ ልንገርሽ። እኔ ልጅ ሆኜ የገጠመኝን ነው። ሰፈር ውስጥ ኳስ ሜዳ አለ። ኳስ እንጫወት እንሄዳለን። ትልቆቹ ሂድና ሲጋራ ግዛና ልጅ እሺ ብለሽ ትገዛሽ፣ አስለኩሰው ትባያለሽ። እሺ ዝም ብለሽ ካስለኩሽው ሲጋራ ይጠፋል። ስለዚህ ሳባ አድርገው ትባያለሽ። እና ልጅ ነሽ አታውቂም። እዛ ጋር የምትመቻትን ፈርተሽ ልክ ባፌ ላይ አድርጊያት ስስባት የቀመስኩት ኩርኩም ከየት እንደመጣ አላውቀውም። ሻጩ ነው ከጎን ሌላ የሚገዛ ሰው እያለ አላውቅም። ሻጩም አለኮሰልኝ። ይሄኛው ከጎን አነደደኝ። አረሰውብኝ ሲጋራ ከዛ በኋላ ይዣላቅ። ይሄ ነው አየሽው። አሁን ይጸየፉታል። ማጨስ የምንጸየፍ ነበር። በባህል ይለያያል። ጫት መቃም በምስራቅና ወሎ አካባቢ ኮመን ካልቸር ነበረ። አሁን ላይ ሁሉም ቦታ ኮመን ሆኗል። አዲስ አበባ ላይ ግን ጽዩፍ ነበረ። እኔ እንኳን ሳድግ ማለት የተወሰኑ ሰዎች ተደብቀው የሚያደርጉት ነበር። አሁን ግን ምን ሆነ? ኦፕን ጠቃሚ ነው አይደለም፣ መጠየቅ አለበት። ለምን ሆነ መጠየቅ አለበት። ይሄ አንዳንዴ ይምላታለች ቴክ ኢት ኢዚ ትባያለሽ። ቀለል አድርገውና መቅለል ይለያያል። እኛ ቀለል አድርገው እያለን ነገሮቻችንን እያቀለልናቸው ነው። ጽዩፍ የሆኑትን ነገሮች ለምሳሌ ሴት ሆኜ ስትይኝ ነበር አለ ቅድም። መንገድ ላይ የሚደርሱትን ማንኛውም አይነት ትንኮሳዎች ቀለል አድርጊው ትባያለሽ እና ማንም አይጸየፈውም፣ ዝም ብሎ ይሄዳል። ነበሩ እንደዛ ካልሽኝ እኔ ሳድግ ታላላቆች ሴቶች ከአንድ ትንሽ ወንድ ልጅ ጋር ሄደች አትነካም የሚባል ነገር አስታውሳለሁ። አሁን ላይ እንደዛ ነው ወይ?
ኢቭን ይሄንን እንደው የምታይበት ምን ታውቃለህ? አሁን ለከፋ ክብረ ነክ ነው ላይ በጣም ጽይፍ ስድብ ነው ራሱ እና ግራ ይገባኛል። እኔ አሁን ለከፋ ነው ከዛ ደስ ይላታል ብሎ ነው የሚያደርገው። እንዴ እየሰደብከኝ እንዴ ደስ ይለኛል? እንዴት ነው እንደሰው ማናስበው? ይሄ መጽሔፋችን ስላልቀጠለ መሰለኝ እዚህ ደረጃ አንከብክበን አንተም ብለን ተንከባክበን እዚህ ጋር ድረስ ያመጣ ነው ብዬ ማስበው አንዱ ነገር ይሄ ነው። ባይተበይ አየሽ ባህሪ አሁን በሳይኮሎጂ የሚባለው አንድ ባህሪ ከተደረገ በኋላ የሚመጣው ቅጣት ወይም ሽልማት ያ ባህሪ እንዲሰጽ ያደርገዋል። ይሄ ሪኢንፎርስመንት ባህሪ ቢሄቪየራል ሪኢንፎርስመንት የሚባለው ማለት ነው። ስለዚህ አንድ ልጅ ካጠፋ በኋላ እጁን ጥብስ ስታደርጊው ምንም ላያውቅ ይችላል። ህፃን ነው አይደግማትም ያችን ነገር። ዝም ካልሽው ልክ ነው የሚል ነገር ይላል ማለት ነው። ስለዚህ እኛም ጋር ወሰጁ አሁን ማንኛውም ነገር ይሄ አይ ካልተባለ ተው ካልተባለ ልክ ነኝ ብሎ ነው የሚወስደው። አንድም አለማወቅ ግን ደግሞ ከዚህ ጋር አውቆ የሚሆንበትን ነገር ልንገርህ። ብዙ ጊዜ ህግ የምናከብረው ቀጪስ ካለ ድረስ ነው። የትራፊክ መብራት ቀይ በርቶ መኪና ከሌለ ያያል። መኪና ከሌለ ብቻ ሳይሆን ትራፊክ ከሌለ ጥሶ ይሄዳል። ስለዚህ የሚቀጣ ሰው ግን ቢሆን ኖሮ ቢኖር እዛ ጋር ወይ ትራፊኩ ቢኖር ኖሮ አያልፈውም። 2 ሰዓት ተኩል ፊርማ አለ ሲባል ፊርማው አለ ማለት ቶሎ ብሎ ገብቶ ፈርሞ ይወጣል እንጂ አርፍዶ አይገባም። ፊርማ ከሌለ ግን አርፍዳ ትገባለች። እኚህ ነገሮች አሉ። ሶ እዚህ ውስጣችን ውስጥ የለም እዚህ የምናደርገው ያንን ይሄ የታይታ የሚመስል ነገር አለ ውስጣችን ጋር የተጣባን ነገር ያለ አይመስለኝም። እሱ ነገር እንደው ሁሌ ግራ ይገባኛል። ለዛ እኮ ነው ይሄ አርቲፊሻል የተጫነብሽ ሲሆን ችግሩ ይሄ ነው። የተጫነብሽ ምንሽ ስራ ቦታ ላይ ታዘሽ አለቃ ስላለኝ ነው እንጂ አላደርገውም የምትያቸው ነገሮች አሉ። አሁን በሰዓት መድረስን አለቃ ስላለሽ እንጂ አታደርጊው። የትራፊክ ህግ ሹፌር ሆነሽ የትራፊክ ህግ ማክበር ትራፊክ ስላለ እንጂ አታደርጊው ስለተባልሽ እንጂ። ግን ሹፌር ስትሆኚ የመጀመሪያው ነገር የትራፊክ ህግና ደንብ ማክበር ነው አይደል? አታደርጊው። አለቃ ከሌለ ስራ አይሰራም። ብዙ ቦታ ላይ የሚደረግ ነገር ነው ይሄ። ብዙ ጊዜ የሚያጋጥምሽ እንደኔ በግለሰብ ደረጃ ሁልጊዜ የማስበው ምንድነው መሰለሽ፣ የግል ኃላፊነትን መውሰድ አለቃ ኖረም አልኖረም ያ ነፃ ያደርግሻል። ቀደም ስልሽ የነበረው ሐዲስን የጠቀስኩልሽ ለዛ ነው። ኃላፊነትሽን ስትወጪ በፈለግሽበት ሰዓት ላይ መነጫነጭ ትችያለሽ አለቃሽ ላይ፣ ትራፊኩም ላይ ጭምር ማለት ነው። ህግና ስርዓቱን በስርዓቱ አክብረሽ ሄደሽ ትራፊኩ ሲያስቆምሽ ለምንድን ያስቆምከኝ ብለሽ መጠየቅ ትችያለሽ። አብዛኛውን ጊዜ ግን አይጠየቅም። የትራፊክ አንድ ኢንሲደንት ልንገርሽ። እኔ አሽከርካሪ አይደለሁም። ታክሲ ተሳፍሬ ነው ለኔ ነው የቆመልኝ ታክሲ። ስገባ መንጃ ፈቃድ አለ አደባባይ ጋር አለፍ እንዳለ ነው የቆመው። ለምንድን ያስቆመን ስለው አይ እዚህ ጋር ስለቆምኩ ከኋላችን ሌላ መኪና ቆሟል፣ እሱን ምንም አላለው። ወረጄ ለምንድን ነው የምትቀጣው? ምን አገባህ ምን አገባህ? ያገባኛል። ከትራፊኩ ጋር አንድ ሁለት ማባባል ጀመረ። ዘርበል ከዚህ ያገባኛል። ስልኬን አውጥቼ ሪከርደር አድርጌ ሹራብ እንደለበስኩት እንዲያደርገው ስነ ስርዓት በህግ አምላክ እያልኩት ነበር። ሆን ብዬ ነው። ከዛ በኋላ ክርክሩ በጣም ረጅም ሰዓት ወሰደ። ሹፌሩ ወደ ጎን ጠራኝና በቃ ተወው አለ። ለምንድን ነው የሚቀጣ? አይ በቃ ተወው ዘርበል። እንዴ ለምን? ስመለስ የሚያገኝኛል። ኦኬ ከሹፌሩ ጋር ሆነ ጸባችን ነው። አሁን እዚህ ጋር ለጠፋ ስትመለስ ሌላ ጉዳይ ነው። ሹፌሩ እኔን መለመን ጀመረ። እሺ ብዬ በቃ ዞርኩኝ። መንጃ ፈቃዱን ሰጠው። ይሄ ሹፌር ለአንዴ ብቻ አይደለም ወይ ደጋግሜ ስለማጠፋ ከዚህ ሰውዬ ጋር በቃ ባልነካካ ስለ ህግ አይደለም የሚያወራው። ያኛውም ደግሞ ለምን ቀጣህ እስቲ ለዚህ ቢለኝ እኮ በቃ እኮ ይፈታል እኮ ያልቃል። እኔ ከኋላ ያለው መኪና በጣም ጥፋተኛ ሆኖ ሳለ ለአደባባይ በመቅረብ እሱን ትቶት ይሄን ለምን ቀጣ ነበር ጥያቄ። ለኔ ነበር የቆመው። ስለዚህ ያገባኛል። ህግን ግን ሁልጊዜ ህግ አስከባሪውን ስናይ የምናከብርበት ትልቁ ነገር ህጉ ወደኛ አልሰረጸም። ትራፊክ መብራትን ዜብራ ለምንድን ነው በዜብራ በኩል ተሻገሪ ስትባይ ርቀቱ ያጥርልሻል ማለት ለሎጂኩ ርቀቱ አጭር ነውና ቶሎ እንድትሻገሪ። አብዛኛውን ጊዜ ግን አደጋ የሚያጋጥመን ዜብራ ላይ ነው። ለምን ሲባል አብዛኛው ሰው ዜብራ ላይ ይተኛል፣ እነዛኞቹ ደግሞ ይናደዱና ይገፉሻል አይነት ነገር ማለት ነው። ግን እርስ በርስ አሁን እዚህ ጋር ያገባኛል ብቻይሽ ለእግረኛ ያገባኛል፣ ለሹፌሩም ያገባኛል። ሹፌሩም እኮ ልክ እንደኔው ቤተሰብ ያለው ወደ ስራው የሚሮጥ ምናምን ነው አይደል? ወይ ደግሞ እዛ ጋር ያለው እግረኛ ደሴም ተኛ። እሱን ግን ለማድረግ ለኔ ወደ ውስጥ ነው ህጉ አይደለም የሚያስረን መጀመሪያ። እኔ እንደውም እዚህ ጋር እንደ ሶሉሽን ብዬ ማስበው መሰለህ ኢንዲቪጁዋሊ ሁላችን በግለሰብ ደረጃ ለራሳችን ለህሊናችን ነው
ይሄ ኃላፊነትን መወጣት ብለን ስለ ኃላፊነቱ ህሊናችን ጋር ሲሆን ነው እኔ አፌን ሞልቼ አለቃዬንም መጠየቅ የምችለው ኃላፊነቴን በአግባቡ ስወጣ ነው። ያን ኃላፊነቴን በአግባቡ መወጣቴን እኔ ሌላ ሰው ምስክር አያሻኝም። ምክንያቱም ህሊና ያለ ራሴ የሰራሁት ነገር አለ እና እዚህ ድረስ እስከ ጥግ ድረስ ሰርቼ ግን በተለየ መልኩ ወይም እንደ ጥፋተኛ ከተቆጠርኩኝ የተሳብቱዩ ብዬ እላለሁ። ምክንያቱም ምንም ጊልቲ ኮንሽስ አይኖረኝም። ያን ስለተከራከር ያለሽ ነው አትሊስት ለምን ብለሽ መጠየቅ አለ። አሁን ችግራችን እሱ ላይ ይመስለኛል ለኔ እስከ ጥጉ ድረስ ስለማንሰራ የራሳችንን ለከክልል ይሆናል። ያ ከበሬ መድራረግ ነገር ይሆናል። አለቃውም እንትን እንዳይለኝ እንታረጋለሽ ማለት ነው። ሌላው ምን አለ መሰለ አንዴ ምን አጋጠመኝ መሰለ በፊት የምሰራበት ድርጅት አካል ጉዳተኞች ጋር ስለነበረ የአካል ጉዳተኞችን እነዚህ ይሄ ራምፑን ዊልቸር የሚሄድበት ራምፕ ምን ያህል እንደሆነ ምናምን በደንብ አወቅኩኝ። ከዛ ትልልቅ ሆቴሎች ዩኒቨርሲቲዎች በጣም አስቂኝ ነው አክቹሊ ግን ኦልድ ቢልዲንጎች ናቸው ዩኒቨርሲቲዎች እና ኦልድ ቢልዲንጎቹ ራምፕ የላቸውም። ከዛ ራምፓቸው ራሱ ከተሰራ እንትኑ ስሎፑ እንደዚህ ነው ላይክ አካል ጉዳተኛው እንደገና ሌላ አካል ጉዳተኛው የሚከተው ነው እሱ አለ። ሊፍት ምናምን የለም የድሮ ህንጻዎች ላይ። ያሁኑ አዳዲስ ህንጻዎች ላይ ደግሞ የባሰ የሚሆነው ምንድነው ይሄንን ኮንሲደር ለምን አያረጉትም? ሊፍት ውስጥ አለ ግን ደረጃውን የመጀመሪያውን ሲገቡ በምን ይግቡ? ስለዚህ ይሄ ራምፑ በትክክል መሰራት አለበት እና ትልቅ ሆቴል ነበር ነው ለስብሰባ ነው። ድንገት ግን ይሄ ሀሳብ መጣልኝና ብቻ እናገር ምን አገባሽ ነው መጀመሪያ አየኝ ላይክ እና ስለዚህ ወይ መጥቶ አካል ጉዳተኛ መናገር ነበረበት እና ወይስ ለነገር ለምሳሌ አሁን እንግዲህ እዛ የነበረ አንድ ኃላፊ ነው ይሄንን ያወራሁት። ስለዚህ አሁን ይሄን ላነሳልህ የፈለኩት ምንድነው ያገባኛል ብለን ስንል ለማን ነው የምንነግረው? እሱ ነው አሁን ወሳኙ ነገር የሚሆነው እሱ ይመስለኛል። አንዳንድ ጊዜ ያገባኛል ብለን ስንናገር መጥፎ ምላሽ የምናገኘው አንደኛ ጉዳዩ ከማይገባቸው ብቻ አይደለም ከማይገባቸው ሰዎች ጋር ነው የምንነጋገረው። የማይገባቸው ለምንድን ነው ልክ ነኝ ብለው ዘግተዋል። ቀነሱ የህጉላ መነሻም መድረሻ ናቸው። ኃላፊ የላቸውም ምናምን ትንንሽ መንግስታት ናቸው። ይሄ በየቦታው ስላለ ከነዚህ ሰዎች ጋር አሁን ምን አገባህ አያገባኝ መከራከር ጉንጭ አልፋ ክርክር መተው ነው። እነዚህ ሰዎች ከነሱ 2 3 4 ሊሆን ይችላል ደረጃ ወይም ሃይራርኪ እርከን አልፈሽ መጠየቅ ያለብሽ ሰው ሊኖር ይችላል። ልክ ያኔ ተመልሰው ሲሽቆጠቆጡ ታገኛቸዋለሽ። በላይ ስትሄጂ ያሉት ሰዎች አብዛኛውን ጊዜ በእንዲህ አይነት ቦታ ላይ ሲያጋጥመኝ የነበረው ይሄ ነው። እኔም ደረቅ ነኝ ማለት በምባለው ነው እንግዲህ ደረቅ ነኝ ብለሽ ትሄጃለሽ። ትክክል ያልመሰለሽ ነገር ካለ ለምን ብለሽ ትሄጃለሽ። አንተ ምን ስለሆንክ ነው ትሄጃለሽ። እኔ ስለሆንኩ ነው ይሄ ነገር ትክክል አይደለም ለምን የተደረገው ስትይ አያገባኝም ሂድ ከዚህ ማን ነው ኃላፊው አይነግሩሽም። ቢሮውን ታያለሽ ወይም ደግሞ አሁን ጥሩ ነገር አለች አይደለ የማን ቢሮ የት እንደሆነ ውጪ የተለጠፉ ነገሮች አሉ። እነሱን ታይና ቀጥ ብለሽ ሄደሽ እንዲህ ጉዳይ ነበረኝ ለዚህ ነበር የመጣሁት ብለሽ ያን ሰው ስታናግሪው በስርዓት ተናግረሻል። ከፍ ያለው አንድም ጉዳዩ ይገባዋል አላየው ይሆናል የሱን አቴንሽን አላገኘ ይሆናል። እታች ያሉት ግን ትንንሽ መንግስታት ናቸው ስልሽ በቃ የሁሉም ነገር አድራጊና ፈጣሪ ራሳቸውን አድርገው ስለሚወስዱ አይሰሙሽ። ሁለተኛ በላይም ሄደን ቢሆን ደግሞ የምንናገርበትም ቶን በጣም ወሳኝ ነው። ድምጻችን ማለት እኛ ራሳችንን እንደ ትክክል አድርገን እነሱን እንደ ኃጢአተኛ ምናምን ከሆነ ሰው ናቸው እነሱም እንኳን መኮነንን አይፈልጉም። ግን እንዲህ ነበረ ይሄን ነገር አይቼው ነበረ ብለሽ እንደው አለዝበሽ ብትናገሪ ቶንሽ መጠንከር ካለበት ግን መጠንከር አለበት። ይሄን ስል መቅለስለስ ነው እያልኩ አይደለም። እንደዛ ነግረሻቸው ካልገባቸው ጠንከር ማለት ሆነ መናገር እንደምትችይ ማወቅ አለባቸው። ነገር ግን መጀመሪያ ላይ ማንም ሰው በአክብሮት በትህትና እንዲነገረው ይፈልጋል። ስተት አይደለ ጥፋት አይደለ አንተ ለምታስተናግደኝ ይሻልኩ እንዳልኩሽ ውሃ ለመድፋት ሽንት ቤት ተጠቅሞ ፐብሊክ ትምህርት ቤቶች ላይ ውሃ ሳይደፋ ሲሄድ ይቅርታ ውሃ ትደፋበት ስትይ አንተ ልታስተምረኝ ይልሻል። በነገራችን ላይ እኛ ሀገር ብቻ ይመስለኛል ከተጠቀሙ በኋላ ውሃ ድፉ የሚል ነገር ያለው የሚመስለኝ ማለት ነው። ማለት ነግረሽውም ለመድፋት ፈቃደኛ አይደለም። አዎ አስተምርሃለሁ ድፋ ማለት እንዲህ አይነቱን ሰው ያናድሻል ማለት የራሱ ነው አይደለ? ተጠቅሟል እኮ እሱ ሌላው ሰው መጠቀም መቻል አለበት። እንዲህ ነው መቻል አለበት። ይሄ ከትንሹ ነው የሚጀምረው ኃላፊነትን መውሰድ። ይሄን ኃላፊነት ካልወሰድሽ በእያንዳንዱ ነገር ላይ ኃላፊነትሽን የማትወስጂ ከሆነ በኋላ ከፍ ያለም ሲሄድ ልጆቻችን ወጣት እኮ ይሆናሉ እኮ ቅድም ያሳደግናቸው ህጻናት እኮ ወጣት ሲሆኑ ኃላፊነትን የሚሸሹ ኃላፊነትን ወደ ጎን የሚሉ የሚሆኑት ያኔ ነው ማለት ነው። ስለዚህ ለማን ነው የምንናገረው? እንዴት ነው የምንናገረው? ያገባኛል ስንል ምክንያቱም ያገባኛል ብለን ሌላ ጦርነት መክፈት የለብንም። በጣም ጥሩ ኦኬ።
ጉዳዩ በጣም ሰፊ ስለሆነ ምናልባት በሌላ ጊዜ አጠር አድርገን የምንመለስበት ይሆናል። ግን አትሊስት ሜይን ፖይንቶችን አንስተናል ብዬ አስባለሁ ለዲስከሽን እንዲሆን። ግን እንደ በመጨረሻ መነሳት ያለበት ኢሹ የምትለውና እንዲሁም ደግሞ እንደ መፍትሄ ብለህ የምታስበውን እስቲ አጋራን። ቅድም እንዳልኩሽ መነሻችን ላይ ያገባኛል ስትይ ምን ላይ ነው የሚያገባሽ? ግለሰባዊ ነው ወይንስ በህብር ወይ ደግሞ የጋርዮሽ ነው? እንዳልኩሽ እንደ ግለሰብ እንደ አንድ ሰው ወጣት ወይ ጎልማሳ፣ እንደ እናት ወይስ እንደ ምንድን ነው? እንደ መንግስት ኃላፊ ይሄን ነገር መለየት እንችላለን። እኔ እንደ አንድ ሰው አስተማሪ በሆነም አንድ አስተማሪ ነኝና አንድ አስተማሪ ምን ማድረግ እችላለሁ? በግለሰብ ደረጃ ኃላፊነቱ ጊዜ የሚጀምረው በሱ ነው። እሱን መስመር መለየት መቻል አለብን። እሱን የምንለየው ለከት ያስፈልገናል በነገራችን ላይ። ያለበለዚያ ምን ብለን መሰለሽ የእርጎ ዝንብ አይነት ነገር የትም ጥልቅ ይላል አይደል? እንደዛ ነው የምንሆነው። እንደዛ ስንሆን አንድም ያገባናል ባላቸው ጉዳዮች ላይ ራሱ በስርዓቱ ላንደርስ እንችላለን። አንድ ሁለተኛ የሌሎችንም ሰላም እንረብሻለን። ስርዓት የሚባለውን ነገር ማንኛውም ነገር ስርዓት አለው። የዛን ስርዓት ግን ስርዓቱ ትክክል ሳይመስለን እኛም መለወጥ እንችላለን ብለን ስናስብ በግለሰብ ደረጃ መጀመሪያ ልክ በግለሰብ ቅድም እንዳነሳሽው ስትቆሚ አንቺ ከጎንሽ አውቀውት ፍርሃት ያለባቸው ሰዎች መቆም ይጀምራሉ። ከአንቺ ጋር አብረው መናገር ይጀምራሉ። ይሄ ማለት ምንድነው? አንቺ የራስሽን ትራይብ እየሰራሽ ነው ማለት ነው። ያገባኛል የሚሉ ሰዎች እዚህም እዛም እየተፈጠሩ ነው ማለት ነው። ነገ ከነገ ወዲያ የሆነ ነገር ቢያጋጥምሽ አንቺን ሊከላከል የሚችል ማለት ነው። አንድ ቦታ ላይ መጀመር አለበት። ሲጀመር ግን እኔ ነኝ የምጀምረው። እኔ በራሴ ህይወት ላይ ጀምረዋለሁ። እሱን ነገር ማድረግ ከጀመርሽ በኋላ ነው ያገባኛል እንዲህ መደረግ የለበትም ብዬ አረጋለሁ። ሌሎች ሰዎች እንዲያደርጉ ፑሽ አረጋለሁ። በግለሰብ ደረጃ በግለሰብ ስልሽ ሁላችንም እንደ ግለሰብ ማድረግ የምንችለው ይህን ስለሆነ ማለት ነው። ማህበረሰብ የሁላችንም ውጤት ነው። በእኛ መሀል የሚኖር መስተጋብር ነው ማህበረሰባዊ እሴት የምንለው። የጋሪዎች ጥዩፍ የሆነው ነገር ይሄ ምን አገባኝ እያለ የምናባክናቸው ነገሮች ትክክል እንዳልሆኑ የምንፈጥረው ማህበረሰቡ እኔና አንቺ ነው። በጊዜ ሂደት ነው ግን ብዙ ጊዜ ይፈልጋል። ብዙ ልምምዶሽን ድግግሞሽን ይፈልጋል። አሰልቺ ነው ድግግሞሹ፣ ያደክማል። ከዚህም ከዛም ጋር መጋጨቱ ያሰልቻል፣ ያታክታል። በዛ መሀል ላይ ግን ሁልጊዜ እንደገና ሪቻርጅ መደረግ መቻል አለብን በዙሪያችን። ልክ እንደኛ አይነት ሰዎች እኔም እኮ እንዳጋጥሙኝ እንዲህ ብታረጊው እየተባባለ አንዱን ቢላ ሲዶሎድም ሌላ ቢላ ይስለዋል እኮ አይደለም። መውረድ የግድ ያስፈልገው። ልክ እንደዛ ማለት ነው። እንደዚህ አይነት አመለካከት ያለው ሰው ሌላኛውም ሰው መልሶ ይስለዋል። እንዲያ እየተባባልን ቀስ እያለ ነው መደረጀት የሚችለው። የሆነ ቦታ መጀመር አለበት። ይሄ ውቃቢ አይደለም፣ ዘሎ አይሰፍርብሽ። አንቺ ነሽ ቀስ እያልሽ እያለበሹ የምትመጪው። ስለዚህ ለልጆቻችን የምትሆነውን ሀገርም በይው ማህበረሰብ መፍጠር ከፈለግን እኔ ያገባኛል ብዬ ማሳየት መቻል አለብኝ። በጣም አመሰግናለሁ ሞኪ። ተመልካቾቻችን የዛሬው ውይይታችን ይህን ይመስል ነበረ። ሁላችንም በሚያገባን ጉዳይ ላይ እንዲያገባን ይሁን፣ ኃላፊነታችንን እንወጣ። ይህ ማለት ግን የሰዎችን የግል ህይወት ውስጥ ገብቶ የመፈትፈት ጉዳይ አይደለም። የግል ህይወታቸው የራሳቸው ነው። ነገር ግን እኛ ስላልተጎዳን ብቻ እኛ የምናረጋቸው አንዳንድ ነገሮች አሉ። ባይከፈለንም ጤናማ የሆነ ሰው የሆነ ይሄ ሰውኛ አስተሳሰብ ነው። ሌላ ምንም ነገር አይጠይቅም። ከየትኛውም ብሔር መምጣት ከየትኛውም ሃይማኖት መምጣት አይጠይቅም። ይህን ኃላፊነት ለመወጣት ሰው መሆን ብቻ በቂ ነው። ኃላፊነታችንን እንወጣ። አመሰግናለሁ። በሚቀጥለው ፕሮግራም እንገናኝ።